ቅዳሴውን ታዳምጡታላችሁ። ኃይለ ቃል አለ እኮ ቅዳሴው ላይ ማለት ታምሯ ላይ ታዳምጣላችሁ ኃይለ ቃሉን። ገድሉ ድርሳኑ እኮ ኃይለ ቃል አለው። አንዱ ቃል ለዕድሜ ልክም ይበቃ። ቅዳሴውን ካዳመጣችሁት ቂም ያለበት አይቅረብ። አሁን የተጣላችሁ ቂም የያዛችሁ ሰዎች የላችሁም? እዚህ ትታችሁት ነው ተለውጣችሁ ነው የምትሄዱት። ወርቅን የሚወዱ ይነቀሉ። ሌባ፣ ጉቦኛ፣ አራጣ አበዳሪ በጤፍ ዋሻ በወተቷ ወርቅን የሚወዱ ይነቀሉ፣ ዘሩ ይጥፋ ማለት ነው። ታዳምጡታላችሁ። ሐሰተኛ ይወገድ። ሐሰት ለምን እናገራለን? አዳምጡ ኃይለ ቃሉን፣ ተለወጡበት። በዚህ ምክንያት ነው ማስታወሻ ያዙ ምለው። ታድላችሁ እኮ ነው። አደባባዩ ይሄ ነው የሚመረት አደባባይ። ግን ስንቶቻችን ይሆን ታድለን የምንመለሰው? በቃሉ ተለውጠን ሥጋውን ደሙን ተቀብለን በመስቀሉ ተባርከን በቃሉ ተለውጠን ስንት ሰዎች ከዚህ ቦታ በረከት ይዘን እንሄድ ይሆን? ይሁዳ እኮ በሐዋርያት መካከል ነበር። አለመታደል ባክኖ ቀረ። እግዚኦ መሐረነ ክርስቶስ። ወገኖቼ ስንቶቻችን ይሆን ከዚህ ቦታ በረከት ይዘን የምንመለሰው? አቤቱ ከቤትህ በረከት እንጠግባለን። ቃሉ እኮ በረከት ነው። ቅዳሴ ጠበሉ እኮ በረከት ነው። ሥጋው ደሙ እኮ የዘላለም ሕይወት የሚገኝበት በረከት እኮ ነው። ጸሎታችን ጌታ ሲቀበል እኮ በረከት ይዘን ነው የምንሄደው። አስራቱን በኩራቱን ሰጥተን እኮ ባዶ አንመለስም። ይዘን ነበር የምንሄደው። ግን አመጣጣችን እንዴት ይሆን? እንዴት ያለ አመጣጥ ይሆን የምንመጣው?